ኢትዮጵያ ወደ ተሳሪተ ሀገር ረጎበዝ ለህምኖ ማለት ይሄኔ ነው። በዚህ በጎንበራ ወንዝ መውራጃ መስመር ወደ 4 የሚሆኑ ፏፏቴዎች አሉ። ካሉት ከአራቱ ፏፏቴዎች ከሀቢቾ፣ ከወሎ እርፎ፣ ከገመሻ ይሄ አገሜ እስከሚደርስ ወደ 4 ፏፏቴዎች ካሉት ከአራቱ ፏፏቴዎች ትልቁና ዋነኛው ቱሪስት መስህብ ተብለው ከሚጠሩ ፏፏቴዎች አንዱና ዋነኛው ይሄ አገሜ ፏፏቴ ነው። ዞን ይመጣል፣ ከተለያዩ ቦታዎች ይመጣል። አሁን በጣም ምቹ እንትን ነው። ዱር አራዊት አንጻር ብዙ የዱር አራዊት ያለበት ነው። አንበሳ፣ ነብር፣ ጓሽ፣ ከርከሮ፣ አበሮ፣ ሚዳቆ፣ አጋዜን፣ ዝንጀሮ፣ ጦጣ፣ ድኩላ እና ሌሎችም ብዙ በስም ደረጃ ማላቃቸው ብዙ የደን አራዊት ያለበት አካባቢ ነው። በ17ኛው ሴንቸሪ ወይም ክፍለ ዘመን እዚህ ሰው ገባ ተብሎ የተሰጠው ስያሜ በቋንቋ እዚህ ሰው ገባ የተባለው ነው አገሜ ተብሎ የተሰየመው። ወሌ ይሄ ነገር እንዴት አገኘው? ሆጂና አጋሜ ይባላል። በጣም የሚገርም ፏፏቴ ነው። የሚገርም ቦታ ነው። እንደኔ እንደ ባህልና ቱሪዝም ይሄ ቦታ ከወረዳም ከዞንም ከዚህ አካባቢ ማህበረሰብም አልፎ ለሀገራችን በጣም የሚጠቅም ስለሆነ ኑና ጎብኙን። ኢትዮጵያ ወደ ተሳሪተ ሀገር